ሰላም ወገን እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ረመዳን ሊያልቅ ትንሽ ቀርቷል። አይዞን በርቱልኝ የኔ ውዶች። እግዚአብሔር ከእናንተ ጋር ይሁን፣ ብርታቱን ይስጣችሁ፣ ጉልበታችሁን ይባርክላችሁ። የሰራችሁት ሰርታችሁ የምታገኙት ገንዘብ የተባረከ ይሆንላችሁ። የምትፈልጉትን ነገር የሚያሳካላችሁ ያድርጋላችሁ። የምሬን ነው። እንግዲህ ወደ ቁም ነገሩና ወደ ዋናው ነገር ስገባ ያው ብዙዎቻችን ሀብ በተናገረው ነገር ቅምጥሌን ተናደናል፣ ተበሳጭተናል፣ ተቆጥተናል። ግን ደግሞ የኛ መቆጣት መበሳጨት የትም እንደማያደርስ ደግሞ አይቼበታለሁ። ምክንያቱም ከኛ ይልቅ ሀብ ለቅምጥሌ ይቀርባታል። ከኛ ይልቅ ቅምጥሌ ለሀብ ትቀርበዋለች። ሰላም ተባብለዋል፣ የልቤ ልብ አውርተዋል፣ ጎርሰዋል፣ ተጎራርሰዋል፣ አብረው በአንድ መስሪያ በልተዋል። እኛ ግን እንዲሁ ነው የምናያቸው። ምንድን ነው የሚባለው? ንፋስ ነው ዘመኔ የሚለውን ሙዚቃ ማለት ነው። እኛ ንፋስ በሉንና ኦልሬዲ ምልላችሁ ፈልጌ ነው። ለክፉ ቀን አሳልፎ አሰጠውም፣ ለክፉ ቀን አሳልፎ አይሰጣትም። ሁለታቸውም ኤፍሬምና ብሩኬ አብሮ በልተዋል፣ ጠጥተዋል። ጓደኛ ማማቾች ናቸው። የልቤ ልብ አውርተዋል፣ ተመሳጥረዋል፣ ሚስጥር ምናምን አውርተዋል። የሌለ ነገር ፍፄም እንደዛው ማለት ነው። ለዛ ነው ሁላቸውም በነጻነት እንደፈለጉ የሚፈልጉትን ቃል እየተወራወሩ የሚሰሩት። ከማታውቁት ሰው ጋርና ከባዳ ሰው ወይ ደግሞ ከሩቅ ሰው ይህን ቃል መጠቀም አትችሉ። ምክንያቱም ከአንዳንድ ነው የሚከሳችሁ። ከተከሰሳችሁ ደግሞ ታውቁታላችሁ። ይህ ነገር ግን ተመሳጥረው በአንድ ላይ የሚሰሩት ነገር ጓደኛዬ ነው ክስ ምናምን ነገርም የለም ምናምን ነገር ከማታውቁት ሰው ጋር ስትሰሩ ከዚህ በፊት ብዙ ጊዜ ኢንተርቪው ቀርበው ሲናገሩ ሰምተናል። አብረው ሲሰሩ ነበረ ምናምን። ከዛ መሀል ላይ በብዙ ነገር ይጣሉና ትልቅ ነገር ይፈጠራል። እዚህ ጋር ደግሞ አንዳንድ የቡታጅራ ዩቱበሮች ቢያናዱኝ ቢያበሳጩ በሚሰሩት ነገር፣ አንዳንዴ ደግሞ አድንቃቸዋለሁ። አንድ ሚስጥር አይወጣም። ከዛ ሲቀጥል ደግሞ በሚሰሩት ነገር ይሄ መጎረባበጥ ነገር የለም። የሚሰሩትን ነገር ያኔ ተሳስበው ነው የሚሰሩት፣ ተሳስበው ነው የሚያደርጉት። ገብቷችኋል አይደለ? ከዛ ሲቀጥል ሰው ምልላችሁ ፈልጌ ነው ሁሉም ነገር ያው ድራማ እንዳልሆነ ምንም እስካሁን ነገር ያልገባችሁ ልጆች አላችሁ። ግን ደግሞ እኔ ስለዛ ነገር ድጋሚ ማስረዳት አልፈልግም። ምክንያቱም አንድ አስረድቼ ጨርሻለሁኝ። በምታዩት ነገር ደግሞ መረዳት መብታችሁ ነው ማለት ነው። ከዛ ሲቀጥል ደግሞ ምንድነው ትናንት አሁን አብረው ከመጡ ታዲያ ለምንድን ነው ትምጣ የተባለው? እኔ እኮ አልገባኝም ምናምን የሚልም ነገር አለ ኮሜንቱና እንግዲህ ምንም ማድረግ አይቻልም። ማለት አንዳንድ አይምሯችን እኮ የሰጠነው ነው የሚቀበለው። አይምሯችሁን ስላሳመናችሁት ነው። ድራማ አይደለም ብላችሁ አሳመናችሁት፣ ድራማ አይደለም ብሎ ተቀበለ ማለት ነው። ስለዚህ እና ደግሞ ብዙዎቻችሁ እኔ እኮ የምናደደው እዚህ በፊት ድራማ ተሰርቶ መጨረሻ ላይ ቅምጥሌ ይቅርታ እንዲጠይቅ ያደርጋሉ ብላችኋልና ሲመስለኝ ዛሬ እንደውም የይቅርታ ቀን አይሆንም። ምክንያቱም ፈርታል ወይ ምን አስፈርቶ ነው ምናምን እያለችው ስለነበረ ቅምጥሌ ምናልባት ብሩኬና ፍፄ በቃ እንውጣ ምናምን እያሉ ስለነበረ ምናልባት ኤፍሬም አዎ ፈርቼ ነው ማለት አንቺ ሳትመጪ እየደበደቡ የነበረ ቪዲዮን ታይዋለሽ ምናምን ብሎ ነገሩ ሊቀጥል ይችላል። ማለት ብሩኬ ደብድቦኛል እንዳለ ሊቀጥልም ይችላል። ካልቀጠለ ደግሞ ቅምጥሌ ሳይሆን በአሁኑ ይቅርታ መጠየቅ ያለባት ማን ይቅርታ መጠየቅ ያለበት? ኤፍሬም እና ብሩኬም ማለት ነው። ለምን ብሩኬ መጀመሪያ ምንም ፈልጎትም ይሁን ሳይፈልገው ሴቶቹ የመጡት በሱ በኩል ስለሆነ፣ እንዲሁም ደግሞ ኤፍሬም ደግሞ ሳይደበደብ ተደብድብ ያለው በማለቱ፣ እንዲሁም ደግሞ ብሩኬ በሌለበት ብድግ አድርጎ ቅምጥሌን ይዞ በመሄዱ፣ ምክንያቱም የሁለታቸውን ሕይወት ይባስ ደግሞ የደበላለቀው እሱ ስለሆነ ይቅርታ ሁለታችሁን እንደዚህ አይነት ሁኔታ ላይ ስላደረስኳችሁ በጣም ይቅርታ ብሎ ሁለታቸውን አገናኝቶ በቃ ይቅርታ በእኔ ምክንያት እንደዚህ እንድትሆን አልፈልግም ብሎ ሁለታቸውን በአንድ አገናኝቶ ሁለቱም ይቅርታ እንዲባባሉ ማድረግ ነው ማለት ነው መሆን ያለበት እንጂ ቅምጥሌ ይቅርታ የምትልበት አንዳችም ነገር የለም። አይ ነው ባይዘው ወይ ይቅርታ መጠየቅ ታላቅነት ነው። ይቅርታ መጠየቅ የሚያጎልባችሁ ነገር የለም። እንደው ሙሉ ሰው ነው የሚያደርጋችሁ። ማርያምን ይቅርታ መጠየቅ አይ ነው አንዳንዴ ይቅርታዎች ሲበዙ እንድትናቁ ያደርጋችኋል። ይሄ ግልጽ የሆነ ነገር ነው። ነገር ግን ይቅርታ ስትጠይቁ የራሳችሁን ሰላም ታገኛላችሁ። ቲቪት አይደለም። እንደውም ይቅርታ ሳትጠይቁ ይቅርታ ስትጠየቁ ትዕቢተኛ የሆናችሁ ይመስላችሁና ትረበሻላችሁ። ይቅርታ ስትጠይቁ ግን ሰላም አለው። ስለዚህ ኤፍሬም ምን ይላል? ይቅርታ ምክንያቱም ኤፍሬም አጥፍቷል ጋይስ። ብሩኬ ደውሎ ብሩኬ ይምጣ ብሎ አስመጥቶ ብሩኬን እንደዚህ እያደረግ ስለሆነ ሄቴን በቃ ይዤ መሄድ አለብኝ ነበር ማለት የነበረበት እንጂ ያን ቀን ከሰማችሁት ሳይመጣ ቶሎ ቤ እያለ ነበረ። ሳይመጣ ቶሎ ቤ ምናምን እያለ ነበር ይዟት የወጣው ማለት ነው። ልክ የሆነ ሽፍታ አይነት ነገር እንደሚያስመልጣት ነበር ይዟት ሄደውና
ብሩኬም የተናደደው እንደዚህ ዲስሪስፔክት እያደረገ እያወራው የነበረው በሌለበት ይዟት ስለሄደ ነው። ሲቀጥል ብሩኬ ለምንድን ነው አክብር የምትሉኝ? እሱ መቼ አከበረኝ ያለው ልክ ነው ማለት ማንም ሰው ሳያከብራችሁ አታከብሩ። ግን ደግሞ አንዳንዴ ሰው የሆነ እንዴት ነው በጣም ተናዶ ዝቅ ያለ ነገር ሲናገራችሁ እናንተ በዛ ልክ ከሆናችሁ እናንተ ከዛ ሰው በምንም አትሻሉም ነው። ያኔ አንዳንዴ ደግሞ ትናንትም እየሰማችሁ ነው። አንተ ማንም አይደለም ያው የቅምጥሌ እህት ወንድም ስለሆንክ ልናከብር እንችላለን፣ ከዛ ውጪ ምንም ነገር የለም እያሉ ነበር። የሰው ልጅ መከበር ያለበት ልክ አለ፣ መከበር የሌለበት ልክ አለ። ሁሉም ሰው ገደብ አለው። ቅምጥሌ እንደሰማችኋት የሆነ ገደብ አለ፣ ከዛ ውጪ እንድታልፍ አልፈልግም እያለች ነበርና ማንም ሰው ገደብ አለው። ሁሉም ሰው ህይወቱ ላይ ቀይ መስመር አለው። እዚህ ጋር ከደረሰ ህይወት ያበቃል ብሎ የሚይዘው ማለት ነው። ስለዚህ ዛሬ የመጨረሻ ቀን ሊሆን አይችልም። ያኔ እንዳልኳችሁ ወይ አው ብሩኬ መጥቶኛል ግን ፈርቼ ነው ሊል ይችላል፣ ወይ ደግሞ ቅምጥሌም ቪዲዮ ትሰራለች እኔ እንደዚህ ስለመሰለኝ ነው ማለት እኔ በጣም ተናድጄብሃለሁ ብላ በኤፍሬም እንዴት እንደዚህ ትሸውደኛለህ፣ እንዴት እንደዚህ ታደርጋለህ ምናምን ትለዋለች ይመስለኛል። ከዛ ግን መጨረሻው ላይ አሁንም እናገራለሁ ኤፍሬም እና ብሩኬ ይቅርታ ብጠይቁ ማለት መጀመሪያ ኤፍሬም አገናኛቸው ሁለታችሁ እንዲህ ስላደረኩ ይቅርታ፣ ከዛ ብሩኬ ደግሞ በቃ እኔም እንደዚህ ስላደረኩኝ ይቅርታ ትላለ። ከዛ ቅምጥሌም ደግሞ እኔም ደግሞ ስላልተረዳው ብሩኬ ይቅርታ ተባብላችሁ ሁላችሁም ይቅርታችሁን ሸራ ተደራርጋችሁ ነገሩን መፍታት ማለት ነው። ሀብ ችግር የለውም መሀል ላይ ስላለ እሱ ኖርማል ነው ማለት እነሱ ከተታረቁ በኋላ ያው የሚቀጥል ነገር ነው። ምንም ችግር የለበትም ማለት ነው። ችግር የለውም ምክንያቱም እነሱ መሀል ላይ በተጣሉት ሁሌም ታውቃላችሁ ሲጣሉ ሄዳ አስታርቅ ሀብ እንደዚህ አድርግ የምንለው እሱ ነው አይደል? እናስ ደግሞ ማለት ነው ኧረ ወይኔ በቀደም ዕለት ሀብን ቀሚስ አልብሳችሁ የተለያየ ቀሚስ ሲያምርበት ግን ማለት ነው እና ፖስት ተደርጎ ያየውን በሳቅ ልሞት። ከዛ ሳይው ኮሜንት ላይ ሀብም ደግሞ የሆነ ስክሪንሾት አድርጎ የወደዳትን ቀሚስ እንትን አድርጎ ነበር ፎቶ ላይ ልኮላችሁ ነበርና እየሳኩ ነበር። ከዛ ዛሬ ደግሞ የፍሬም ቀሚስ አልብሳችሁ ደግሞ አየሁኝ። በነገራችሁ ላይ ቀሚስ የምታለብሷቸው እያከበራችኋቸው ነው። ሴት እያደረጋችኋቸው ያላችሁት ውርደት አይደለም፣ መከበር ነው። ሴትነት ክቡር ነው። በዛ ላይ ደግሞ ከፈጣሪ ጋር ነው የምትጣሉት። ወንድ የሆነ ሴት አሁን ብዙ ጊዜ ሂጌ የሚባል ነገር አለ ማለት ወንዶቹ ወደ ሴትነት ሴቱ ወደ ወንድነት እየተቀየረበት ያለበት ዘመን ነውና በዚህ ዘመን አሁን እንደዛ አይነት ነገር ማድረግ ኖርማል ነገር አይደለም። ባይዘወይ ከባድ ነገር ነው። ይሄ ሌላ ነገር ብታደርጉ ይችላል። ይሄ ነገር አንደኛ እነሱ እንዳልኳችሁ ማክበር ነው እንጂ መጣል አይደለም። ሴትነት መሆን ውርደት የመሰላቸው ሰዎች አሉ ብዙ ሰዎች ግን ልክ አይደላችሁም። ሴትነት ክብር ነው። ሴት ነች ጀግና ወንድ ነው ተወልዶ አይደል? ሴት ነች ብዙ ነገሮችን ተቋቁማ የምታሳልፈው ሶ ኖርማል ነገር ነው እና ምንም የሚጎዳቸው ነገር የለም። ኤፍሬምንም ዛሬ ኤፍሬምን እንኳን እዚህ ጋር ነው ያየሁት ዩቲዩብ ላይ ማለት ነው። ከቲክቶክ አምጥተው ፖስት አድርገውት እንዴት እንደሳኩ ማርያምን ደግሞ ሲያምርባቸው እንዴት ነው የሚያምርባቸው ጉድ ፈላ ዘንድሮ። እስኪ ልበሱ እንደ ብሩኬ ለብሳችሁ ደግሞ ፎቶ ምናምን ላኩልን። ብሩኬ ማኮ ከምትታገሉ ብዬ ብሎ እንግዲህ ቀሚስ ለብሶ አይታችኋል። ይዞልም መጥቶ ነበር። እናንተም ደግሞ አድርጋችሁ አሳዩን። ብሩኬ ዛሬ ማታ ቲክቶክ ላይ ብንገናኝ ብሏል። ኦኬ እንገናኛለን። ኖርማል ሁላችሁ እንግዲህ የተዘጋጁ እንገናኛለን። እና ደግሞ ምንድን ነው ብሩኬ አንዳንድ ሰዎችን እያስገባ ሀሳብ ብትቀበል ብዬ ነበር። ባለፈውም እዚህ ጋር ተናግሬያለሁ። ብዙ እህቶችም ደግሞ ሲያወሩ ላይ እየሰማሁ ነበረ ማለት ሀሳብ አንዳንድ ሰው ተቀበል እያሉ ነበር። ግን ያንን ለምን እንደማታደርጉ አላውቅም። ብዙ ጊዜ ሲያደርጉ አይቼ አላውቅም። ግን ብታደርጉ ጥሩ ነው። አንደኛ ይሄ መረዳዳት መደማመጡ ምናምን ነገር ይኖራል ብዬ አስባለሁ። ብቻ ግን ያው ኮሜንት ላይም በስርዓት ምጽፎ አላችሁ አይ ነው፣ ግን አንዳንድ አያነቡም ነው እንጂ ሌላ ችግር የለውም። እና ደግሞ የፈለገውን ነገር ማድረግ አለማድረግ ደግሞ መብቱ ነው። ምንም ማድረግ አይቻልም። ስለዚህ እንግዲህ አንዳቸው ለአንዳቸው ይተሳሰባሉ። እኛ ከነሱ ምንም አንበልጥም ለማለት ፈልጌ ነው። እነሱ ይዋደዳሉ፣ ይተሳሰባሉ፣ ይተዋወቃሉ እና ባጭሩ ዝም አይነቅዝም። እና ደግሞ ጋይስ ጉንፋን ግን ከኔ ጋር ምን አይነት ተንኮል እንዳለበት አላውቅም። እየተሻለኝ አይደለም። ለማንኛውም በጣም ወዳችኋለሁ ወዶቼ። መልካም ቀን ይሁንላችሁ። ዛሬ በምን አይነት ቪዲዮ እንደሚመጡ አላውቅም። ብቻ አብረን የምናይ ይሆናል። ወዳችኋለሁ። ወደ ራሳችን እንመለስ ባይ